የዩቲዩብ ቻናል ሎጎ እና ባነር በስልካችን ብቻ እንዴት እንደምንቀይር በዛሬ ቪዲዮ የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች እንደምቆያችሁ፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ወደ ዛሬው ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ አብሮነታችሁን አሳዩን። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ጻፉልኝ። በቀጥታ አሁን ወደ ቪዲዮ እንሄዳለን። እሺ በመጀመሪያ ሁላችንም የዩቲዩብ አፕሊኬሽን እንከፍታለን። ስለዚህ የዩቲዩብ አፕሊኬሽን ከከፈትን በኋላ ከታች በኩል ዩ የምትለውን አንድ ጊዜ እነካታለን። ከዛ በኋላ እዚህ ጋር ቪው ቻናል የሚለውን አንድ ጊዜ ደግመን እነካዋለን። ዘይን ደግሞ እዚህ ጋር ከጎን በኩል የእስክሪብቶ ወይም የቢኢር ምልክት አለች፣ እሷን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ከዚህ ጋር ፕሮፋይል ምልክቷ ላይ የካሜራ ምልክት አለች፣ እሷን አንድ ጊዜ ደግመን እነካታለን። ከዛ በኋላ ወደ ጋላሪ ይወስደናል። ከዛ በኋላ ከዚህ ፎቶ እንመርጣለን። እኛ ያዘጋጀነውን ፎቶ አንድ ጊዜ ክሊክ በማድረግ እንመርጣለን። ከዛ በኋላ እኔ ይሄኛውን ስለመረጥኩኝ ፎቶን ከመረጠን በኋላ እዚህ ጋር ዙም ኢን ዙም አውት እያደረገን ቦታ እስኪይዝ ድረስ እናስተካክሏለን። ከዛ በኋላ ከታች በኩል ሴቭ አስ ፕሮፋይል ፒክቸር የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ በቀላሉ ሴቭ ያደርግልናል። ምንም የሚከብድ ነገር የለም። ከዛ በኋላ ባነር ለማስገባት ደግሞ ከጀርባ በኩል የካሜራ ምልክት አለች፣ እሷን አንድ ጊዜ ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት አሁን የፕሮፋይል ፒክቸር ሴቭ ያደርግልኝ ይገኛል። እዚህ ጋር ሴቭ አድርጎልኛል። ከዛ በኋላ የባነሩን ከኋላ በኩል ያለችውን ካሜራ ምልክት ከነካን በኋላ ወደ ጋላሪ ይወስደናል። አሁንም ከዛ በኋላ ለባነር ያዘጋጀነውን ፎቶ እናስገባለን ማለት ነው። ስለዚህ እኔ ከዚህ መርጬ አስገባዋለሁ። ስለዚህ የዩቲዩብ ባነርና ሎጎ አሰራር ከዚህ በፊት ቪዲዮ ሰርቼላችኋለሁ። ስለዚህ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ከዛ ሊንኩን በመንካት የዩቲዩብ ባነር አሰራር በቀላሉ ማወቅ ትችላላችሁ። ምንም የሚከብድ ነገር የለም። ከዛ ሴቭ አድርገን ከወጣን በኋላ ምን እንደሚመስል የዩቲዩብ ቻናላችን ደግሞ አብረን እናያለን። ስለዚህ ሶሪ ዛሬም በባለፈው ቪዲዮ ነግሬያችሁ ነበር ጉንፋን ይዞኛል ብዬ፣ እስካሁን ጉንፋኑ አልለቀቀኝም። ጸልዩልኝ ፕሊስ። እና እንደዚህ አድርጋችሁ በቀላሉ ማስተካከል ነው። ከዛ በኋላ አሁን ከዚህ ወተን ደግሞ የዩቲዩብ ቻናላችን ምን እንደሚመስል እናያለን። ስለዚህ ምንም የሚከብድ ነገር የለም። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ጻፉልኝ። እኔም በተቻለኝ መጠን አስቀምጥላችኋለሁ። በተጨማሪ ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ ትችላላችሁ። እንደምትመለከቱት የዩቲዩብ ቻናል ላይ ይህን ይመስላል። እንደዚህ አድርጋችሁ እናንተም የእናንተ ቻናል ማሳመር ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይም በተሻለ አቀራረብ በአዲስ ቪዲዮ እስከምንገናኝ ድረስ ሁሌም እንደምንለው ሰላማችሁ ይብዛ። ቻው ቻው።